በዓለማችን የስለላ ታሪክ ውስጥ እንደ ሆሊውድ የድርጊት ፊልሞች ልብን የሚያንጠለጥሉ አእምሮን የሚያስደምሙና ፈጽሞ ሊታመኑ የማይችሉ እጅግ ጀብደኛ ክስተቶች ተመዝግበው ይገኛሉ። ከነዚህም መካከል በጥር 31 ሌሊት በኢራን መዲና ቴህራን ልብ ውስጥ የተፈጸመውና የክፍለ ዘመኑ ታላቅ ዝርፊያ በመባል የሚታወቀው የሞሳድ የኒውክለር ማህደር ዘረፋ ኦፕሬሽን ግንባር ቀደሙን ስፍራ ይዛል። ይህ ክስተት ተራ የሆነ የስለላ ስራ ሳይሆን የአንድን ግዙፍና ሀያል ሀገር ጥብቅ ሚስጥር ከቤቷ ጓዳ ገብቶ ማንም ሳያውና ሳይሰማው ግማሽ ቶን የሚመዝን ብሔራዊ ሚስጥር ጭኖ መውጣት ወደር የሌለው ጀብዱ ነው። የዚህን ኦፕሬሽን ጥልቀትና አፈጻጸም ለመረዳት የክስተቱን መነሻ፣ የኢራንን የስለላ ጥበቃ፣ የሞሳድን ረቂቅ እቅድና በዚያች አስፈሪ ሌሊት የተከናወነውን እያንዳንዱን ደቂቃ በዝርዝር መመልከት ያስፈልጋል። ታሪኩ የሚጀምረው ከዓመታት በፊት ነው። ኢራን ለረዥም ጊዜ ፕሮጀክት አማድ በተሰኘው እጅግ ሚስጥራዊ ፕሮግራም አማካኝነት የኒውክለር ጦር መሳሪያ ወይም አቶሚክ ቦምብ ለመስራት ስትንቀሳቀስ እንደነበር ምዕራባውያን በተደጋጋሚ ከሱ ነበር። ኢራን በበኩሏ የኒውክለር ፕሮግራሜ ለሰላማዊ ኃይል ማመንጫና ለሕክምና አገልግሎት ብቻ የሚውል ነው በማለት ክሱን ስታስተባበል ኖራለች። እንደ አውሮፓውያኑ አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር የኒውክለር ስምምነት ስትፈራረም የዓለም አቀፉ የኒውክለር ኃይል ኤጀንሲ ተቆጣጣሪዎች በአገሪቱ ውስጥ ያሉትን የኒውክለር ጣቢያዎች በሙሉ በነጻነት እንዲጎበኙ ተፈቀደላቸው። በዚህ ጊዜ የኢራን እስላማዊ አብዮታዊ ዘብ እናም የአገሪቱ ከፍተኛ የደህንነት አካላት አንድ ትልቅ አጣብቂኝ ውስጥ ገቡ። የኒውክለር ቦምብ ለመስራት ያደረጉትን የዓመታት ምርምር፣ ዲዛይን፣ ፎርሙላና ብሉፕሪንት የያዙትን በ10 ሺዎች የሚቆጠሩ ሰነዶችን እየተደብቀው ከዓለም አቀፍ ተቆጣጣሪዎች አይን ያርቁት። እነዚህ ሰነዶች ቢገኙ ኖሮ ኢራን ለዓለም ሕዝብ ስትዋሽ እንደነበር በግልጽ ስለሚያጋልጥባት ሰነዶቹን እንዳይን ብሌን መጠበቅ ነበረባት። በመሆኑም የኢራን ደህንነቶች አንድ ብልህነት የተሞላበት ውሳኔ ላይ ደረሱ። ሰነዶችን በከፍተኛ ወታደራዊ ካምፕ ውስጥ ከሚያስቀምጡ ማንም ሰው ፈጽሞ ሊጠረጥረው በማይችል ተራ ቦታ መደበቅ። ለዚህ ዓላማ የተመረጠው ቦታ ቴህራን ከተማ ዳርቻ የምትገኘውና በኢንዱስትሪ ቆሻሻዎች፣ ባሮጌ መጋዘኖችና በተተው ፋብሪካዎች በምትታወቀው ሹራባድ በተባለች አነስተኛ መንደር ውስጥ የሚገኝ አንድ ያረጀና ምንም አይነት ትኩረት የማይስብ መጋዘን ነበር። የኢራን ደህንነቶች የኒውክለር ፕሮግራሙን አጠቃላይ ታሪክ፣ የመሳሪያዎቹን ዲዛይን፣ የሳይንቲስቶቹን ስም ዝርዝርና የምርምር ውጤቶችን የያዙ 50 ሺህ ገጾችንና 163 የኮምፒውተር ሲዲዎችን እጅግ ግዙፍና ከባድ በሆኑ 32 ጥቁር የብረት ካዝናዎች ውስጥ ቆልፈው በዚህ መጋዘን ውስጥ አከማቹት። መጋዘኑ ከውጭ ሲታይ እየቆረቆረ ጣሪያ ያለው፣ በዙሪያው ምንም አይነት ወታደራዊ ጥበቃ፣ ዘመናዊ የካሜራ ክትትል ወይም የታጠቁ ወታደሮች የሌሉበት ዝም ብሎ የተተወተራ የዕቃ ማከማቻ ይመስል ነበር። የኢራን ስሌት የድብብቆች ጨዋታ የሚለው ነበር። ማንም የስለላ ድርጅት የኢራንን የኒውክለር ሚስጥር ለማግኘት ሲያስብ ትኩረቱን የሚያደርገው ጥብቅ ጥበቃ ባላቸው የከርሰ ምድር ወታደራዊ ጣቢያዎች ላይ እንጂ በአንድ አቧራማ መንደር ውስጥ ባለ ተራ መጋዘን ላይ አይሆንም የሚል ጽኑ እምነት ነበራቸው። ሆኖም የእስራኤሉ ሞሳድ የኢራንን እያንዳንዱ እንቅስቃሴ በቅርብ ይከታተል ነበር። የሞሳድ ሰላዮች የኢራን ወታደራዊ መኪናዎች በተደጋጋሚ ወደዚህ አቧራማና የተተው የሚመስል መንደር ሚስጥራዊ ጉዞዎችን ሲያደርጉ ማስተዋል ጀመሩ። ለ2 ዓመታት ያህል ማለትም ከ2016 እስከ 2018 መጀመሪያ ሞሳድ የዚህም መጋዘን እንቅስቃሴ ሌሊትና ቀን ሳይታክት ተከታተለ። በስፍራው የሚገቡትንና የሚወጡትን ሰዎች ማንነት አጠና። የህንፃውን መዋቅር አሰሰ። የጥበቃ ሰራተኞችን የፈረቃ ሰዓትና የደህንነት ካሜራዎችን አቀማመጥ ከመሰረቱ መረመረ። ሞሳድ በመጋዘን ውስጥ ያለው ነገር ምን እንደሆነ በትክክል ባያውቅም ኢራን ይህንን ያህል ከባድ ሚስጥር በዚህ ቦታ ከደበቀች ውስጥ ያለው ነገር የሀገሪቱን የጀርባ አጥንት ሊሰብር የሚችል መረጃ መሆኑን እርግጠኛ ሆነ። ከዚህ በኋላ የሞሳድ ዋና ዳይሬክተር የነበሩት ዮሲ ኮኸን አንድ እጅግ አደገኛና ሊታመን የማይችል ውሳኔ ላይ ደረሱ። መረጃውን በርቀት ሰርቆ ወይም ፎቶ አንስቶ ከመውጣት ይልቅ መላውን ማህደር ከነካዝናው ሰብሮ በገሃድ ጠራርጎ ማውጣት። የውሳኔ በስለላው ዓለም ታይቶም ተሰምቶም የማይታወቅ እብደት ነበር። ምክንያቱም በጠላት ሀገር ዋና ከተማ ውስጥ ገብቶ ግማሽ ቶን የሚመዝን ብረትና ወረቀት ሰርቆ ድንበር አቋርጦ መውጣት በንድፈ ሐሳብም ሆነ በተግባር ፈጽሞ የማይቻል ነገር ተደርጎ ይወሰድ ነበር። እቅዱ ከጸደቀ በኋላ እስራኤል ውስጥ በሚገኝ አንድ ሚስጥራዊ ሞሳድ ማሰልጠኛ ጣቢያ የሹራባድ መጋዘን ትክክለኛና ያልተዛባ ግልባጭ ተገነባ። ሞሳድ ለዚህ ታሪካዊ ኦፕሬሽን
ኦፕሬሽን 2 ደርዘን የሚሆኑ ወደ 24 ገደማ እጅግ የተዋጣላቸውን የሰለጠኑና የኢራንን ቋንቋ ማለትም ፋርሲን አጥንተው የሚናገሩ ልዩ ኤጀንቶችን መረጠ። ከነዚህም መካከል አንዳንዶቹ አስቀድመው ኢራን ውስጥ የሚኖሩና ከስርዓቱ ጋር ቅርበት ያላቸው የውስጥ አርበኞች ነበሩ። ቡድኑ በእስራኤል ምድር በተሰራው አርቲፊሻል መጋዘን ውስጥ ለወራት ያህል ልምምድ አደረገ። ካዝናዎቹን እንዴት በአጭር ጊዜ ውስጥ መክፈት እንደሚቻል፣ የደህንነት ማስጠንቀቂያ ገመዶችን እንዴት መበጠስ እንደሚቻል፣ ሰነዶቹን እንዴት በፍጥነት ማሸግ እንደሚቻልና መቼ ማምለጥ እንዳለባቸው በሰከንዶች ስሌት ተለማመዱ። እያንዳንዱ ቡድን የራሱ የሆነ የተለየ ኃላፊነት ነበረው። አንዱ የኤሌክትሮኒክስ ባለሙያ፣ ሌላው ካዝና ሰባሪ፣ ሌላኛው ሹፌርና አምላጭ፣ ቀሪው ደግሞ የኢራንን ፖሊሶች የሬዲዮ ግንኙነት ጠላፊ ሆኖ ተደራጁ። ኦፕሬሽኑ የሚፈጸምበት ቀን ጥር 31 ተብሎ ተቆረጠ። በዚህች ቀዝቃዛና ጨለማ ሌሊት የሞሳድ ኤጀንቶች በተለያዩ አቅጣጫዎች ወደ ቴህራን ሹራባድ መንደር ተንቀሳቀሱ። የኢራን ጥበቃዎች ፈርቃ በሚቀያየሩበት ሰዓት በማለዳው 1 ሰዓት ላይ መሆኑን በሚገባ ጥንተው ነበር። ስለዚህ ኤጀንቶቹ መጋዘን ውስጥ ገብተው ሰነዶቹን ሰርቀውና ምንም አይነት አሻራ ሳያስቀሩ ለመሰወር የነበራቸው ጊዜ ልክ 6 ሰዓት ከ29 ደቂቃ ብቻ ነበር። ከዚች ሰከንድ አንዲት ደቂቃ እንኳን ቢያሳልፉ የኢራን የጠዋት ፈረቃ ጥበቃዎች ደርሰው እጅ ከፈንጂ ይዟቸዋል። ይህ ማለት ደግሞ የሞት ፍርድ በእስራኤልና በኢራን መካከል የሚቀሰቀስ ቀጥተኛ ጦርነትና ታሪካዊ ውርደት ማለት ነው። ሌሊት 4 ሰዓት ከ31 ደቂቃ ሲል የሞሳድ የሳይበርና የኤሌክትሮኒክስ ባለሙያዎች የመጀመሪያውንና ወሳኙን እርምጃ ጀመሩ። በመጋዘኑ ዙሪያ የተገጠሙትን የደህንነት ካሜራዎችና የጥበቃ ማስጠንቀቂያ ስርዓቶችን ዋናውን የቁጥጥር ማዕከል ሳያስጠረጥሩ ሙሉ በሙሉ አቋረጣቸው። ስርዓቱ ለኢራን ደህንነቶች ሁሉ ነገር ሰላም ነው የሚል የውሸት ምልክት እንዲያሳይ ተደርጎ ተጠለፈ። ቀጣዩ እርምጃ ወደ መጋዘን ውስጥ ሾልኮ መግባት ነበር። ኤጀንቶቹ ልዩ የብረት መቁረጫ መሳሪያዎችን በመጠቀም የመጋዘኑን ወፍራም በሮችና መቆለፊያዎች ድምፅ ሳያሰሙ ከፈቱ። መጋዘን ውስጥ ሲገቡ የጠበቃቸው እይታ ግን እጅግ አስደንጋጭ ነበር። 32 ግዙፍ ጥቁርና እጅግ ወፍራም የሆኑ የብረት ካዝናዎች ተሰድረው ይጠብቋቸዋል። እነዚህ ካዝናዎች ተራይ ባንክ ካዝናዎች አልነበሩም። በቦምብ የማይፈነዱ፣ በእሳት የማይቃጠሉና ማንም ሰው በቀላሉ ሊሰብራቸው የማይችሉ ልዩ የደህንነት ሳጥኖች ነበሩ። ጊዜው በፍጥነት እየሮጠ ነው። እያንዳንዱ ሰከንድ የሞትና የህይወት ጉዳይ ነው። ሞሳድ 32ቱንም ካዝናዎች ሰብሮ ለመክፈት በቂ ጊዜ እንደሌለው ስለሚያውቅ አስቀድሞ ባገኘው የስለላ መረጃ መሰረት የትኞቹ ካዝናዎች እጅግ ሚስጥራዊና ወሳኝ የሆኑትን መረጃዎች እንዲያዙ ለይቶ አውቆ ነበር። ካዝናዎቹን ለመክፈት የተጠቀሙት ቴክኖሎጂ ደግሞ የኦፕሬሽኑን ሌላኛው አስገራሚ ገጽታ ነው። ተራ የብረት መጋዝ ወይም ፈንጂ መጠቀም አይቻልም። ፈንጂ ከተጠቀሙ ድምፁ የኢራን ፖሊሶችን ይጠራል። መጋዝ ከተጠቀሙ ደግሞ ብረቱን ለመቁረጥ ቀናት ይፈጅበታል። ስለዚህ የሞሳድ ኤጀንቶች አብሯቸው ይዞት የገቡት የሙቀት መጠኑ ከ3600 ዲግሪ ሴንቲግሬድ በላይ የሆነ ማንኛውም አይነት የብረት ውድ በደቂቃዎች ውስጥ እንደ ሰማ አቅልጦ መብሳት የሚችል ልዩ የፕላዝማ ማቅለጫ ነበር። የማቅለጫ ሲሰራ ከፍተኛ የሆነ ብርሃንና ሙቀት ስለሚፈጥር የመጋዘን የውስጥ ክፍል እንደ እሳት ቶን ይንቀለቀል ነበር። ኤጀንቶቹ በከፍተኛ ጥንቃቄ በላብ እየተጠመቁና ከጊዜ ጋር እየተሽቀዳደሙ ካዝናዎችን መቅደድ ጀመሩ። ማቅለጫው የካዝናዎቹን ወፍራም የብረት በሮች ሲበሳቸው ውስጥ ያሉት ሚስጥራዊ ወረቀቶች እንዳይቃጠሉ እጅግ ከፍተኛ የሆነ የቴክኒክ ክህሎትና ጥንቃቄ አስፈልገው ነበር። ልክ በታቀደው ሰዓት የተፈለጉት ካዝናዎች ተከፈቱ። ከውስጥ የወጣው መረጃ የሞሳድ ኤጀንቶችን ሳይቀር እያስደነገጠ ነበር። በ10 ሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ የአቶሚክ ቦምብ ንድፎች፣ ዩራኒየም ለማበልጸግ የተደረጉ ስሌቶች፣ የኒውክሌር ጦር መሳሪያን በሚሳኤል አናት ላይ እንዴት